በመጀመሪያ ስለ ሴክሹዋል ሄልዝ ሲወራ ቅር የሚላችሁ የሚቀፋችሁ የሚደብራችሁ ሰዎች ይህን ቪዲዮ እለፉት። ለእናንተ በፍጹም አይሆንም ማለት ነው። ምክንያቱም ግልጹን ስለምናወራ እዚህ ላይ ማለት ነው። በመቀጠል ጠያቂያችን ዶክተር ጥያቄው ትክክል ባይሆንም ራስን በራስ ማርካት ወይም ግለ ወሲብ የብልት መጠን ይጨምራል ወይስ ይቀንሳል? እንደኔ ከሆነ የቀነሰብኝ እየመሰለኝ ነው። እባክህ ዶክተር መልስልኝ ይላል። ይሄ ባይዜ በጣም ብዙ ወንዶች የሚሰማቸው ጥያቄ ስለሆነ ነው ቪዲዮ ልሰራበት የተገደድኩት ማለት ነው። እንግዲህ ብዙ ሚቶች አሉ ሴክሹዋል ሄልዝ ላይ ማለት ነው። በተለይ ማስተርቤሽን ወይም ግለ ወሲብ ላይ በጣም በርካታ የሚባሉ እውነት ያልሆኑ ሳይንቲፊክ ያልሆኑ ነገሮች አሉ ማለት ነው። እኔ አሁን እዚህ ጋር ማስተርቤሽን ወይ ግለ ወሲብን ደግፌም ተቃውሜም አይደለም አቀርብላችሁ፣ ፋክቱን በጥናት የተደገፈውን አቀርብላችኋለሁ። በብዛት በሰፊው የሚዘዋወሩ 4 ውሸቶች አሉ ማለት ነው ስለ ማስተርቤሽን። እነዚህን ሁሉም ሰው ማወቅ አለበት፣ አቋሙ ምንም ይሁን ምን ማለት ነው። አንዳንድ ጊዜ ሳናቀው የሌላ ሰው ሳይኮሎጂ ልንጎዳ እንችላለን ማለት ማስተርቤሽን ደገፍክም አልደገፍክም እነዚህን 4 ፋክቶች ግን ማወቅ አለበት ማለት ነው። የመጀመሪያው ፋክት ምን መሰላችሁ? ማስተርቤሽን አንዳንዶቹ የብልት ሳይዝን ይጨምራል ይላሉ፣ አንዳንዶቹ የብልት ሳይዝን ይቀንሳል ይላሉ። ይሄ ከምን የተያያዘ መሰላችሁ? ብዙ ጊዜ ቴስቴስትሮን ልክ ኢጃኩሌት ሊደረግ ሲል ትንሽ ከፍ ይላል፣ ከዛ በኋላ ትንሽ ዝቅ ይላል። ይሄንን ይዘው ቴስቴስትሮን በመቀነስ መጠኑ እንዲቀንስ ያደርጋል ይላሉ አንዳንዶቹ ደግሞ ቴስቴስትሮን በመጨመር መጠኑ እንዲጨምር ያደርጋል። ሁለቱም ስህተት ነው። ቴስቴስትሮን ሌቭል ኖርማል ነው የሚሆነው። ማስተርቤሽን የወንድ ልጅ ብልት መጠን አይጨምርምም አይቀንስምም ማለት ነው። አንደኛው መታወቅ ያለበት ይሄ ነው። መጠን የሚወሰነው ልክ እንደ ቁመታችን በጄኔቲክ ነው፣ በጂናችን ነው። ከ20 ዓመት በኋላ አያድግም ማለት ነው። ሁለተኛው ሚስ የወንድ ብልትን የሚያተልቅ ቅባት፣ ኦይንትመንት፣ ሎሽን፣ የሚዋጥ መድኃኒት አለ ይላሉ። ይሄም በጥናት የተደገፈ አይደለም። ብልት በአሁን ሰዓት ላይ ሳይንቲፊካሊ ኢፌክቲቭ የሆነ የወንድ ብልትን ከ20 ዓመት በኋላ የሚያተልቅም ሆነ የሚወፍር መድኃኒት የለም ማለት ነው። ይሄን ቁርጡን ማወቅ ያስፈልጋል ማለት ነው። በሶስተኛ ደረጃ ያለው ውሸት ምንድን ነው? ማስተርቤሽን ወይም ግለ ወሲብ ማድረግ መካን ያደርጋል የሚል ነው። እንግዲህ ይሄም ውሸት ነው ማለት ነው። ማስተርቤት 97% ወንድ እንግዲህ መካን ሊሆን ነው ማለት ነው። ምክንያቱም 97% ወንድ ማስተርቤት ያደርጋል ወይም በሆነ ሰዓት ላይ አድርጓል ማለት ነው። በመጨረሻ ማስተርቤሽን ቁመት ይቀንሳል ወይም አጭር እንድንሆን ያደርጋል፣ መላጣ፣ አይናችን ችግር እንዲኖረው፣ ይሄ ሁሉ ውሸት ነው። ቁመትም ሆነ የአይን ችግር የሚያመጣው ነገር የለም ማስተርቤሽን። ስለዚህ እውነቱን ማወቅ ያስፈልጋል።